ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አረፈ ቀርቃቸውን ጥለው እስኪሄዱ ድረስ ታንኪ በጣም አፍቅሬሽ የኔና ውድድ ነው ማረግሽ እኔም አባት ፍቅር እድሜ አይመርጥም። የ25 ዓመቱ ወጣት ከድር እና የ55 ዓመቷ ሮዛ ማህበራዊ ሚዲያውን እያነጋገሩ ይገኛሉ። አፍቅሬሽ የቀኑብኝን አግብቼ አሳፈርኳቸው የሚለው የከድር ንግግር ብዙዎችን አስገርሟል። በቅርቡ በኢንተርኔት ላይ በተሰራጨው ተንቀሳቃሽ ምስል ወጣቱ ከድርና ሮዛ እጅግ በሚያምር የፍቅር ስሜት ውስጥ ሆነው ይታያሉ። ከድር ለሮዛ ያለውን ጥልቅ ፍቅር በካሜራ ፊት የገለጸ ሲሆን በተለይም በእነሱ ፍቅር ለቀኑና ለተሳለቁ ሰዎች ምላሽ የሰጠበት መንገድ ለየት ያለ ሆኗል። ከድር በቪዲዮ ላይ እንዲህ ይላል፣ አፍቅሬሽ የቀኑብኝን አግብቼሽ አሳፈርኳቸው፣ ገና ነው ደግሞ በደንብ ያብዳሉ። ይህ የፍቅር ታሪክ እድሜ ለፍቅር ገደብ እንዳልሆነ የሚያሳይ ሲሆን ጥንዶቹ ያሳዩት መተማመንና ደስታ ለብዙዎች የመነጋገሪያ አጀንዳ ሆኗል። ሮዛም በከድር ንግግር እጅግ ተደስታበታለች። እውነተኛ ፍቅር ሁሉን መሰናክሎች ያልፋል ወይንስ የእድሜ ልዩነት በግንኙነት ላይ ተጽዕኖ አለው? እናንተ በእነዚህ ጥንዶች ፍቅር ላይ ምን ትላላችሁ? አስተያየታችሁን በኮሜንት አጋሩን። እንዴት አድርጌ የሆዴ ላሳይሽ፣ ምን ቃል ተናግሬ ውስጤ ልግለጽልሽ የሚለው ሙዚቃ ጋብዤሻለሁ። የኔነት አፍቅርሻለሁ። ስማኝ የኔ ፍቅር ወይ የኔ ዓለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለሚሉ ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ እሺ አባቴ ስሚ ምን ታያቸዋለሽ? መስሎ አንግታችኋል። ሰው ለገንዘብ ነው እያለ ሲያማቸው እነሱ ግን በሐረርጌ ምድር ድል ባለ ሰርግ ተጋቡ። የ5 ዓመቱ ከድርና የ55 ዓመቷ ሮዛ ትችቱን በደስታ መልሰውታል። የወጣቱ ከድርና የሮዛ የፍቅር ታሪክ አሁንም በመነጋገሪያነቱ ቀጥሏል። ብዙዎች ግንኙነታቸውን ከችግር ለመውጣት ለገንዘብ ሲባል የተደረገ ነው በሚል ቢተቹትም ጥንዶቹ ግን በሐረርጌ በደመቀ ሁኔታ ጋብቻቸውን በመፈጸም ለወሬው ግድ የሌላቸው መሆኑን አሳይተዋል። ድል ባለ ድግስ የተከናወነው ይህ ሰርግ በማህበራዊ ሚዲያ ላይ የሚናፈሰውን አሉታዊ አስተያየት ውድቅ የሚያደርግ ይመስላል። ከድር በቪዲዮ ላይ አግብቼ አሳፈርኳቸው ያለው ንግግር ለሰርጉና ለወደፊት ህይወታቸው እንደ መግቢያ ሆኖም ተወስዷል። በአንድ በኩል ፍቅር እድሜና ደረጃ አይመርጥም የሚሉ ደጋፊዎች ሲበራከቱ፣ በሌላ በኩል ደግሞ አሁንም ድረስ የግንኙነቱን እውነተኛነት የሚጠራጠሩም አልጠፉም። ሆኖም ጥንዶቹ በደስታቸው ቀጥለዋል። መነጋገሪያነታቸውም እንደ ሰርጋቸው ደምቋል። አሁን 4 ነገሮችን ብቻ ነው የምፈልገው፣ አንቺን ማየት፣ አንቺን ማቀፍ፣ አንቺን መሳምና አንቺን የዘላለም ማድረግ። Babe, for people who say age matter, what do you say to them? Age is the number, babe. I love you. Did you hear that? That's what they said. My husband says that. See, age is a number. It doesn't matter. ሰው ለገንዘብ ነው ቢላቸውም እነርሱ ግን ቃላቸውን በሰርግ አጽንተዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እውነተኛ ፍቅር ወይንስ ሌላ? I'm
በእውነት አይ ፈታ በሉ። ምንም ማንንም እንዳሰሙ። ተዋዳችኋል፣ ተፋቅራችኋል፣ ላይፍ ጀምራችኋል። ኑሩልኝ። ውጪ ትኖሪ ነበር ወይስ ኢትዮጵያ ብቻ ነው የነበርሽው? አሜሪካ ነው የምኖረው። ሚኒሶታ ነው የምኖረው። I'm from Minnesota. Oh, you from Minnesota? Okay. For good move አድርገሽ ነው ወይስ ተመለሻለሽ? No, አሁን መለሳለሁ። ለሶስት ወር መለሳለሁ። ከዛ በኋላ እመጣለሁ። ግን እዚህ for good move አደረገ። ኦኬ፣ በጣም አሪፍ። አይ ደስ ይላል። ወይ ደስ ይላል። ሮዛ ያንተ ስም ማን ነው? ይቅርታ የሷ ታውቋል። ከድር። ኦኬ ብሮዬ። አይ ደስ ይላል፣ ደስ ይላል በእውነት። Thank you. የማኛ ስለመጣ thank you brother. Thank you. ፈታ በሉ በእውነት ተጫወቱ። ምንም ችግር የለውም። መልካም ጊዜ ይሁንላችሁ። እዚህ ውስጥ ያላችሁ አይዟችሁ የምትሉ ወይም ነገረው ምንድነው የሰው ልጅ ለተፋቀረው ፕሊስ የማይሆን አስተያየት ባትሰጡ ደስ ይለኛል። ምክንያቱም ወንድ ብቻ ነው እንዴ በእድሜ መብለጥ ያለበት? ፍቅር እድሜ ይገድበዋል ብዬ አላስብም። እውነት ነው ወላሂ ዮኒ። በእውነት እንዲያውም አሜሪካን ስለምትኖር ለእሷ ልንገራት በቋንቋ ኤጅስ ጀስት ነምበር ይላሉ አሜሪካኖች። አሁን እኔም አሁን የሆነ ልጅ 20 አመቱ 23 ነው። እኔ ትልቅ ነኝ። እኔም ላገባ ነው አሁን። ኧረ መብትሽ ነው እናቱ። ማሊ ከለክልሽ በኋላ እንደነሱ ቢዚ እንዳያደርጉኝ ብዬ አስፈርቼ። ኧረ አሪፍ ነው ያፈምሱሻል። ምን ችግር አለው? እንዴ ሼርማ ያደርግልኝ የለም ፖስት ምን ትላለህ ይሉኛል። አይ እኔ ይመቻቸው። እንዴ ሰው ከተፋቀረ እኔ ምን አገባኝ? እንዴት ትላለህ አንተ? አስተያየት እንዴት ትላለህ? እኔ ማንም ሰው ከተዋደደ ማንም ሰው ከተፋቀረ ቢጋባ ደስተኛ ነኝ። ምንም እኔ ቅሬታ የለኝም። ፍቅር ከእድሜ ጋር አይገናኝም። አይገናኝም ብላል እኮ ኤጅስ ጀስት ነምበር። በእውነት የሰው ልጆች ከተፋቀሩ ከተስማሙ እንዴ ስንት በኩያ ተጋብተው ታናሽ አግብተው የሚቃጠሉ አሉ አይደል እንዴ? የሚያቃጥል ትዳር እንዴ የምትንከባከብ ሚስት ተገኝቶ ነው እንዴ? የምታቃጥልማ በሻለሁ አባቴ። የምታቃጥልማ በየቦታው አለ አባቴ። እኔ የምትንከባከብ ነው ያየሁት እስካየሁት ድረስ በጣም ነው ስትንከባከብ። አንዳንድ ቪዲዮዎች አይቻለሁ። ያ ስለዚህ አይ ደስ ይላል። ማንንም እንዳትሰማኝ ነው ያባል እንዳትሰሙ ማንንም። ሁለታችሁ ደስ የሚል ነው። ፎቶዋችሁ ራሱ በጣም ያምራል። ከኋላ ያለ አይደለም የሰርጋችን? አዎ በጣም ያምራል። ከኋላ ያየሁት ምርጥ ፎቶ አለ። እኔ ተመችቶኛል። በቃ እንዳው እልክልሃለሁ። ምን ታደርገዋለህ? ቪዲዮ ስራ እስኪ አንድ ቪዲዮ ስራላችሁ። እኔ ቪዲዮ ሰራለሁ በእውነት እኔ ችግር የለም። እኛ አንተም በጣም ነው የምንወድህ። እኔ ይመቻችሁ። እግዚአብሔር ምስክሬ። የሰው ልጅ ከተዋደደ እኔ ደስተኛ ነኝ። ፎሎ አድርጋለሁ። መልስ። እሺ። ኧረ አሁኑን ነው የምመልሰው እናቱ እና በርቱልኝ፣ ፈታ ብሉ፣ ተጫወቱ። መልካም ጊዜ ይሆንላችሁ። እሺ ኑሩልኝ። በርቱ። እሺ መልካም ጊዜ። ዮኒ ማኛ ፎቶ ሰራ